አይደለም እግዚአብሔር ከኔ ብዙ ተማሩ እባካችሁ ከኔ ብዙ ተማሩ። ራሱ ገና አልገባሁም አብረን ነው የምንገባው። በስመ አብ ይሸታል። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አለሁ እኔ እግዚአብሔር ይመስገን። ማማት እንዴት ይዟችኋል? እኛ ጋር ሁሉ ሰላም ነው። እንግዲህ በማማት ወቅት እኔ ወደ ቤቴ አንኮበር ሄጃለሁ። ምክንያቱም ፋሲካን በቤቴ ያው ምንም ቢሆን በባዶም ሆነ ቢኖርም በቤት ይሻላል ብዬ ቤቴ ሄጃለሁ። ክረምትንም ስለማልሄድ አጠባብቄ ዘጋግቼ ወደ አዲስ አበባ እንድመለስ ብዬ ሄጃለሁ። ቤቴ አሁን ልጆቼን አላስኳቸውም። ምክንያቱም ልጆቹ ጎረቤት አስቀምጫቸው ነው። ጠበል ስላልተረጨበት ቤቱ እኔ ራሱ ገና አልገባሁም አብረን ነው የምንገባው። ጠበል ስላልተረጨ ቤቱ ነገ ጠዋት ጠበል አስረጭቼ ቤቱን ወልውዬ ምናምን ነው ልጆቹን ማስገባቸውና እንዲሁ ዝም ብዬ የሆነ ቤት ውስጥ አላስገባቸውም ብዬ ጎረቤት ነው ያሉት። ምናልባት የሆነ ቪዲዮ ላይ ላስገባው እችላለሁ ልጆቹን እና ቤቴን እንደ ልጆቼ ነው የምወደው። ግን ምን ታረጋላችሁ 8 አመት ለፍቼ የራሴ ቤት ኖሮኝ ማረፊያ ሰዓቴ ሲደርስ እንግዲህ ፈጣሪ አላልኩም ብሎ ደግሞ መልሼ ስደት 1 2 3 የምትሆን ጠባብ ቤት ውስጥ መኖር ጀምሬያለሁ አዲስ አበባ። እግዚአብሔር ይመስገን። ነገ ደግሞ ፈጣሪ ምን የተሻለ ነገር እንደሚያመጣልኝ አላውቅም። ለማንኛውም ቤተሰብ ነው አብረን እንግባ። በነገራችን ላይ ወና ቤት ውስጥ መግባት በጣም ይከብዳል። ምክንያቱም ጠበል ታይረጭበት ምናምን በጣም ነው የሚከብደው። እግዚአብሔርን ገና አልገባሁም። አውዝ ቢላሂ እዩት። የቡናውን ምን ያደርጋል? ሰላም ለዚህ ቤት እግዚአብሔር ነው የምላችሁ። ሀገራችሁ ነው ጋር እየገባሁት ያለሁት። ይሄን ይመስላል ቲቪ ያው እንደምታውቁት አዲስ አበባ ይዤው ሄጃለሁኝ እና ሶፋዬ ይሄ ነው የሚመስለው። ሶፋዬ አቧራ እንዳይሆንብኝ እንደዚህ አድርጌው ነው የሄድኩት። ይሄንን በፊት ስለሆነ የገዛሁት ያው ይሄንን አስገብቼ እንትን ብዬ ነው የሄድኩት እና እግዚአብሔር ይመስገን ቤቴን እንደዚህ አግኝቼዋለሁ። እስኪ ነይ ውስጥ ደግሞ አብረን እንግባ። በስመ አብ ወወልድ ወመንፈስ ቅዱስ። እግዚአብሔርን በጣም ነው የሚያስፈራው። በስመ አብ በስመ አብ ኩቺኔ ይችን ትመስል ነበር የኔ ኪችን። እንጀራ መጋገረው ምናልባት ታስታውሳችሁ እዚህ ጋር ነበረ። እዚህ ጋር ነበረ ምጣዴ። እዚህ ነበር እንጀራ መጋገረው። ይቺ ነበረበት መስሪያ ቆሜ እንደዚህ የምሰራባት። ምንም ማድረግ አይቻልም። አንዳንድ ጊዜ ከፍ ትሉና ትወርዳላችሁ። ትትወርዱ ተከፍታ ትትወርዱ ለምን ነው ብላችሁ ፈጣሪያችሁ እንዳታማሩ። ምክንያቱም ፈጣሪ ያንን ድርጊት የሚያደርገው የተሻለ ለእናንተ አስቡላችሁ ሊሆን ስለሚችል ፈጣሪያችሁን እንዳታማሩ። እኔ በአሁኑ ሰዓት ላይ ብታምኑ ባታምኑ የምኖርባት ቤት የምታክለው እዚህ ጋር ነው። ይቺ እንግዲህ የልጆቼ መኝታ ክላስ ተብላ ነበር የተሰራችው። ይቺ ለልጆቼ መኝታ ክላስ ነበረች። እግዚአብሔር አላልኩም ብሎ አሁን አዲስ አበባ በኪችን በምታክል ክላስ ውስጥ ነው እየኖርኩ ያለሁት። ይህ ማለት በጣም ጠባብ የሆነች ልጆቼ በየሰዓቱ እየታመሙ ጠባብ በሆነ ቤት ውስጥ ነው እየኖርኩ ያለሁት እና ግን አሁን ፈጣሪ ይመስገን አለማረገው ፈጣሪ ነገ የተሻለ ነገር አስቦልኝ እንደሆነ ነው። አሁን ተነማለስን በክብር ጠብቆናል ማለት ነው። የኔ መኝታ ክላስ ደግሞ እናሳያችሁ። ቁልፍ ነው ለካ። ቁልፍ ነው። ቆይማ እዚህ ዕቃ ስላለኝ ቆልፌ ነው የሄድኩትና ቁልፉን አሁን አንጥቼ እከፍተዋለሁ። ቤተሰብ ነው አብረን ነው። በስመ አብ ቅዱስ አሐዱ አምላክ። አራስ ሆና የተኛችበት ማለት ነው። አስታወሰኝ። አራስ ሆና የተጋረደው ግርዶሽ ማለት ነውና ይሄን ይመስላል የኔ ቤት ማለት ነው። እዩት። እግዚአብሔር ይመስገን ይሄን የመሰለ ቤት ሰርቼ ነበረ። ግን በቃ አንደኛ የሰራሁት ያለነ ቦታ ነው። ሁለተኛ ደግሞ ከማይረባ ሰው ጋር ነው ህይወቴ የጀመርኩት። ለዛም ስለሆነ መኖሪያ ቤቴ ይሄንን ይመስላል። ስለዚህ የኔ መሰለ ቤት ከ8 አመት ልፋት በኋላ ሰርቼ ነበረ።
ግን እግዚአብሔር ይመስገን አሁንም ያው እግዚአብሔር የተሻለ ነገር ላይ እንዳስቀመጠልኝ ነው ማምነው። ፈጣሪን አለማድረግም ፈጣሪን በጣም የምወደው ግን ታረባ ሰው ጋር ህይወታችሁን አትጀምሩ። እኔ እንግዲህ 8 ዓመት ለፍቼ ይሄን የመሰለ ቤት ሰርቼ የራሴ ላይፍ መኖር ጀምሬ ዶሮ 550 ዶሮ 500 ዶሮ እርባታ ጀምሬ በቀን 450 እንቁላል መልቀም ጀምሬ አሪፍ ላይፍ ተጀመርኩ። በኋላ ነው መጥቶ በቃ ሰይጣን ህይወቴን በጥጦት የሄደውና ስለበር እንግዲህ አስቡ የኔ መኝታ ክላስ አሁን ይሄ 3 ነው። ይሄን ያክልም አሁን ተከራይቼ የምኖረው ቤት ይሄን ያክልም 7000 ብር እየከፈልኩ ያለሁት ማለት ነውና እግዚአብሔር ይመስገን ለበጎ ነው ሁሉም ነገር። ይሄ ደግሞ የኔ መስታወት ፎቶዬ ያው እሱን ለምን አትወስጂውም ነበረ? ያው በአዲስ አበባ ቤት ኪራይ ስለሆነ ትንሽ ይከብዳል ብዬ ነው። የኔ መስታወት ፎቶ ይሄን ይመስላል። እንደገና ደግሞ ይሄ ደግሞ አሁንም የመስታወት ፎቶዬ ነው። ይሄ ታላይ ያለው ደግሞ የልጆቼ ነው። እየገባ ነው። ይሄ የመስታወት ፎቶዬ የልጆቼ ነው። በነገራችን ላይ ያልነገርኳችሁ ነገር እዚህ ጋር ባሌ ነበር እቅፍ አድርጎኝና በቻፕስቲክ ለቅቄ አጥፍቼው ነው ታላይ የልጆችን ያደረኩት። ምክንያቱም አይኑ ማየት ስለማልፈልግ ማለት ነው። ይሄ ደግሞ የመስታወት ፎቶዬ የጋብቻ የሰርጋችን የመስታወት ፎቶ ነበር የነበረበት። በጣም ትልቅ ነበረ። ተዝ ላይ ልጭ ነው የቀደርኩት። ምናልባት ቲክቶክ ላይ ያያችሁት ፎቶ ተዝ ላይ ነው የላጥኩት ማለት ነው። አሁን ይሄም የልጆችን ፎቶ አሰራበታለሁ ማለት ነው። ልጆቼና እኔ አንድ ላይ ሆኜ ይሄንን የኔና የባሌ ነበር። አሁን ግን የኔና የልጆቼ ይሆናል። ይሄን መስላል ህይወት እናም ህይወት ይሄን ይመስላል። እንግዲህ እቺ ድሪስ ነበረችኝ። እቺንም ትቼ ነው የሄድኩት አዲስ አበባ ቤት ኪራይ አንዱ ቤት ቀይሮ እቃ ይሰበራል። ብዙ ደግሞ ትልቅ ቤት ያስፈልጋል። እኔ ደግሞ ብር ስለሌለኝ ትልቅ ቤት መከራይ ስለማልፈልግ እና ለዛ ነው ወደፊት እንግዲህ እግዚአብሔር ብሎ የተሻለ ህይወት ትጀምር፣ የተሻለ መኖር ትጀምር። ሙሉ ቀይን ጠቅልዬ ጭኜ እሄዳለሁ። ሶፋዬንም እኔንም ጭኜ እሄዳለሁ። አሁን ግን ይሄን ቤት 2000 ብር አንከራየም ብለውኝ ነው። ምክንያቱም ገጠር ከመሆኑ የተነሳ 2000 ብር አንከራየም ብለውኝ ነው። ግን እዚህ ገጠር ለመኖር እኔ የወሰንኩት ባሌንና ባሌን ብዬ ብቻ ነበረ። እዚህ ገጠር ማንም የማውቀው ሰው አልነበረም። አንዳንድ ጊዜ ሰው ትቀርቡ ሰው ትታምኑ የሆነ ገደብ ቢኖሩ አሪፍ ነው። እኔ ለባሌ ያለኝ ፍቅር ያለኝ እምነት ገደብ ስለሌለው ነው ዛሬ ጉዳት የደረሰብኝና ይሄን የመሰለ ቤት እኔ ደብረ ብርሃን ነው የአዲስ አበባ ሰርቼ ቢሆን ህይወት ተቀይሮ የተሻለ ላይፍ ነበር የምኖረው። ግን እግዚአብሔር ተመስገን ይሁን አሁንም ፈጣሪ ምንም አላሳፈረኝም። ልጆቼ ለኔ ትልቅ በረከቶቼ ስለሆኑ እና ይሄን ይመስላል ቤቴ ነው። ሾፍ እናደርጋለን። አጥፊውና እንሂዳ። እዚሁ ልትገቢ ነው? እንሂድ በቃ አጠፋፊና መብራቱ። እሺ አጠፋፊ ልጅ አቤት ሽታው ግን በቃ ለማንኛውም ልጆችን እያሳየኋችሁ ቪዲዮ እንቀጥላለን። እሺ ቤተሰቦቼ እና እንግዲህ ዛሬ ልጆችን አላስገባሁላችሁም። ምክንያቱም ቤቴ እንደምታውቁት ወና ነው። ልጆችን ወና ቤት ውስጥ ማስገባት ትንሽ ስለፈራው እዛው ጎረቤት አድርጌ ነው ቪዲዮውን የምጨርሰው እና በቀጣይ ቪዲዮ ግን ያው ልጆቹን አሁን ነገ ጠዋት ወልዬ ምናምን ጸበል ረጭቼ ልጆቼን ይዣቸው መጣና ከልጆቼ ጋር ቪዲዮ ቀርጽላችኋለሁ። ግን የምነግራችሁ ነገር ደጋግሜ እባካችሁ ሰውና በመጀመሪያ ከሰው ጋር ላይ ትጀምሩ ስለ ሰውየው ማንነት ወይ ምንነት በደንብ ለይታችሁ ወቁ። በእኔ የደረሰው ማንም እንዲደርስ አልፈልግም። ምክንያቱም በአሁን ሰዓት እኔ ቤቴን አሙቄ ልጆቼ እንደዚህ ሰማ ባለ ቤት ላይ እየዳንኩ እንደፈለጋቸው ዘና እንድሉ ነበረ ምኞቴ። ልጆቼ የተሻለ ህይወት እንዲኖሩ ነበር ምኞቴ። ያው እንግዲህ እንደምታውቁት እኔ ከተረገመ ሰይጣን የተሆነ ሰው ጋር ነው የገጠምኩትና እንደዚህ አይነት ህይወት ገጠመኝ። ተኔ ብዙ ተማሩ እባካችሁ፣ ተኔ ብዙ ተማሩ። እኔ እንደውም እግዚአብሔር ይመስገን ይሄንን ቤት አልኳችሁ አሁን ይሄን ቤት የኔ ሆኖ የቀጠለው ስሙ በእኔ ስለነበረ
ትገዛ የገዛሁት በራሴ ስም ስለነበረ ካርታና ፕላኑ በእኔ ስለነበረ ነው። ምናልባት በሱ ስም ሆኖ ቢሆን በቃ አራት ቤት እያለው ሁላ ለይሽ ላይ ሸጠዋለሁ እያለኝ ነበረ። ምክንያቱም ያስፈራራኛል፣ ግን መሸጥ አይችልም። ምክንያቱም ካርታና ፕላኑ በራሴ ስም ስለሆነ። ግን እባካችሁ የምታደርጉትን ነገር በመጀመሪያ አወቁ። ትቻል በቤተሰብ ምክንያቱም ቤተሰብ ምንም እንኳ ቢክድ ቤተሰብ ነው፣ ክዶ አይክድም። ግን ባዕድ ነው። ባዕድ በቃ ባልና ባዕድ ስለሆነ እባካችሁን ገንዘባችሁን የሆነ ቁም ነገር ላይ አውሉ። እኔ አሁን ይሄን የመሰለ ቤት ሰራው። አሁን ወጣ ብዬ ባሳያችሁ ገጠር ውስጥ ነው፣ ለሱ ብዬ ነው እዚህ የገባሁት። ይሄንን ሀገር አይደለም ልኖርበት በስም ጥሪ ራሱ አላውቀውም ነበረ። ግን እኔ እሱን ስለወደድኩት እሱን አምኜ ነበር እዚህ የገባሁት። እግዚአብሔር ይመስገን እሱ ልጆቼንም አልፈልግም ብሎ እኔንም አልፈልግም ብሎ አሁን የራሱ ላይ እየኖረ ነው። እኔም እግዚአብሔር ይመስገን የራሴ ላይ ከልጆቼ ጋር እየኖርኩ ነው። እና ውድ ቤተሰቦቼ አይዞሽ በሉኝ፣ ተጎኔ ሁኑ። ተጎኔ ናችሁ። አሁንም በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ፎሎ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ከእናንተ የምፈልገው እንድታበረታቱኝ ተጎኔ የምትቆሙ ነው። ሁላችሁ ተጎኔ የቆማችሁት ሁላ ቅዱስ ሚካኤል ተጎናችሁ ይቆምላችሁ። በሃይማኖታችሁ ሙስሊሞችም ክርስቲያኖችም ሁላችሁም በሃይማኖታችሁ ጸልዩልኝ። የተሻለ ነገር እንዲገጥመኝ ልጆቼን በስርዓት እንዳሳድግ ከዚህ ሰይጣን ሰውዬ ጋር ያለኝን ህይወት ከዚህ በኋላ ተመልሼ ወደ ኋላ ታላስብ ወደፊት የተሻለ ህይወትን ለመኖር ነውና የማስበው። ያ ደግሞ ለእኔ እንዲገጥመኝ ጸሎት አድርጉልኝ። እንግዲህ በቀጣይ ቪዲዮ ፋሲካን እዚህ ነው የምቀርጽላችሁ ቤቴ። ከዛም ግን ተመልሼ ወደ አዲስ አበባ እሄዳለሁ። ስለዚህ ውድ ቤተሰቦቼ እወዳችኋለሁ። እንባ እያለኝ ነው። ምክንያቱም ሰው ለፍቶ የራሱ የሆነ ቤት ሰርቶ መኖር ሲጀምር እንደገና ስደት በጣም ይከብዳል። ግን ምንም ማድረግ አልችልም። ምክንያቱም በቃ ጅማሮዬ የጀመርኩት ጅማሮ አጉል ነበረ። ማይሆን ጅማሮ ነበር የጀመርኩት። አንዳንድ ጊዜ ቤተሰብ እናትና አባት ለልጁ ጠንቋይ ነው የሚባል ነገር አለና እሱ ነገር አላምንበትም ነበር። እውነት ነው። እናትና አባቶቻችሁን የሚሉትን ስሙ። እኔ ተብዬ ተመክሬ እንዲህ ብዬ ነው ለዚህ የበቃሁት። ስለዚህ የምትባሉትን ስሙ። ብራችሁን አላግባብ አታጥፉ። የምታረጉትን ነገር ደግሞ በስማችሁ አድርጉ። እኔ የገጠመኝ ህይወት እንዳይገጥማችሁ። ለፍቼ የተሻለ ህይወት መኖር ትጀምር እንደዚህ ወርጄ ጭቃ ውስጥ እንድቀመጥ ያደረገኝ እሱን በማመኔ እሱን በመውደዴ ይባስም ደግሞ ተሱ በመውለዴ። እኔ በነገራችን ላይ መውለዴ ምንም አያጸጽተኝም። ልጆቼ ለእኔ ከምንም በላይ ትልቅ ሀብቶቼ በረከቶቼ ናቸው። ግን በጣም የሚጸጽተኝ ልጆቼ አባት አለመኖሩ ነው። ልጆቼ አባት አለመኖሩ በጣም የሚጸጽተኝ ለመሰላችሁ የሰው ልጅ ልጆቻቸውን ይዘው ወደ ትምህርት ቤት ሄዱታይ የሆነ መዝናኛ ቦታ ትሄዱታይ አዝናለሁ። እኔ እግዚአብሔር ነው የምላችሁ። ምክንያቱም ልጆቼ ምነው እኔም አባት ቢኖራቸው ኖሮ ምነው ይዟቸው ቢሄደ ኖሮ ብዬ አስባለሁኝና ግን ልጆቼ አባት የላቸውም። ግን እግዚአብሔር ይመስገን እኔ እናታቸውም አባታቸውም ነኝ። በመውለዴ አይጸጽተኝም፣ በምንም አልጸጸትም። የምጸጸተው ግን አባት አለመኖሩ ለልጆቼ እኔ በአባትና በእናት ስላደጉኝ የእናትና የአባትን ፍቅር ሳይችል ስላደጉኝ ልጆቼ እናትና አባትን እንዲኖራቸው ነበር የምፈልገው። ያለመኖሩ ነው። ግን እግዚአብሔር ይመስገን ብዙ ልጆች ይሄን እድል አግኝተው ቢያድጉ ኖሮ ብዙ ልጆች ደግሞ ይሄን እድል አጥተው ያለ አባት ወይም ያለ እናት የሆነ ነገር ጎሎባቸው ያደጉ ስላሉ እግዚአብሔር ይመስገን ጤነኛ ልጅ ሆኑልኝ። እኔ እናታቸውም አባታቸውም ሆኜ አሳድጋቸዋለሁ። የልጆቼ አባትም ብትኖርም ባትኖርም ምንም አልጎደለባቸውም ልጆቼ። በእርግጥ አባት ቢኖራቸው ደስ ባለኝ ደስ ይለኝ ነበረ። ግን እኔ አባት አልሆነም ብላ ስለሄድ ምንም አልጎደለባቸውም። እኔ በጣም ደስ በሚል ሁኔታ አንተ ኖረህ ማታደርግላቸውን እያደረኩ ነው እያሳደጉት ያለሁት። ሴቶች ወይ ባሎቻችሁ ጥሎት ይሄድ እንድትሰበሩ አልፈልግም። እንዳትሰበሩ። ቀን ያልፋል፣ የማያልፍ ነገር የለም። ስለዚህ ነገ የተሻለ ቀን እንዳለ አይታችሁ ወደፊታችሁ። ወንዶችም እንደዛው ልጆች ጥለው እናቶች ጥለው ላያችሁ ላይ ትሄዱ ያድጋሉ። ነገ የተሻለ ቀን ይመጣል፣ ህይወታችሁ ይቀየራል። ስለዚህ ተኔ ህይወት ባካችሁ ተማሩ።
ምናልባት ስለ ላይፌ ባሌ ስላደረገኝ ነገር በቀጣይ ቪዲዮ በቃ ያለውን ነገር እነግራችኋለሁ። ምክንያቱም የምነግራችሁ ከእኔ ብዙ ትምህርት ትማራላችሁ ብዬ ስለማስብ ነው። እንዴት ሰብኮ እንዴት አሳምኖ እንዴት ለዚህ ገጠር እንዴት እንዳበቃኝ አሳያችኋለሁ። ግን ሁሉም ነገር ፈጣሪ ያለው ስለሆነ የሚሆነው እግዚአብሔር ይመስገን። አሁንም ሁላችሁንም ወዳችኋለሁ፣ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ያለሁበት ስም ከተማ ገጠር ከመሆኑ የተነሳ ዝናቡ፣ ገጠሩ፣ ባህር ዛፉ ምናምን እንደዚህ እየዞርኩ ነው ያሳያችሁ። ይኸው እንደምታዩት ገጠር ነው። እንግዲህ እነዚህ ገጠር ውስጥ የገባሁት በዚህ በተረገመና ሰይጣን በሆነ ምን ልበላችሁ አራዊት በሆነ ሰውዬ ምክንያት ነው። እኔ የተሻለ ላይፍ የተሻለ ህይወት መኖር እየቻልኩኝ ግን በቃ እሱን ስለወደድኩት ብቻ ይሄንን ሀገር አላውቀውም፣ በስም ራሱ አላውቀውም ነበርና እሱ ነው አሳምኖ ስብክ አድርጎ እዚህ ቤት እንድሰራ አድርጎ መጨረሻ ላይ እሱ በላይ ላይ ሌላ ሴት ይዞ እያደረ አልጋይ ላይ ሌላ ሴት እያመጣ እየተኛ እኔ ስራ ቦታ ሄጄ ትመጣ አልጋይ ላይ ሴት ይዞ እያገኘሁት ብዙ ነገር አሳልፍ ያለው ግን አሁንም ቢሆን እግዚአብሔር ይመስገን ይሄን ይመስላል ሀገሩ። ገጠርነቱ ነው። አንኮበር እንደዚህ ነው። ወደዚህም የጎረቤት ቤት እንደዚህ ነው እና ይሄን ይመስላል እላችኋለሁ። በቀጣይ ቪዲዮ አሪፍ ቪዲዮ ይዤላችሁ እመጣለሁ። ይሄን ቪዲዮ ራሱ መለቃው ገና ዋይፋይ አይሰራም፣ እዚህ ኔትወርክ የለም። ምናልባት አፋፍ ሄጄ ኔትወርክ ሰራ የምለቀው እና የአንድ ሳምንት ወይም የሁለት ሳምንት ጊዜ ይኖረኛል። እዚህ አንድ ሳምንት በቆየ ነው። ከዛ በኋላ ወደዚህ ተመልሼ አልመጣም። ምክንያቱም ልቤን በጣም እየሰበረኝ እያዘንኩ ስለሆነ ግቢ ራሱ እንደዚህ ነበር የሚያምረው፣ በጣም ነበር የሚያምረው። አሁን ግን አስጠልታ ሆኗል። እኔ ስለሌለው አረሙ ወጥቶ የተካከልኳቸው አበባዎች እንትናቸውን አጥተዋል። በጣም ለፍቼ ነበረ ቤቴን ቤት ላደርገው ለፍቼ ነበረ፣ ግን ምንም ዋጋ የለውም። የራሴን ቤት አሳምሬው የተሻለ ቤት ይኖረኛል፣ የተሻለ ላይፍ ይኖረኛል ብዬ እንደዛ አበባዎችም ተክዬ ነበረ። ጤና አዳም፣ ስራ መጥበሻ፣ ሁሉንም ነገር ተክዬ ነበር ልኖር ነው ብዬ እና ግን ያው አልሆነም። አሁንም አላዝንም። ወደፊት ደግሞ የተሻለ ህይወት እኖራለሁ ብዬ ነው የማስበው። እግዚአብሔር የተመሰገነ ይሁን። እወዳችኋለሁ ቤተሰብ አይደለም እግዚአብሔር ይመስገን። እኔ እኮ የሚያስለቅቀው ክላስ ውስጥ በጣም ታያዝን ጠባብ ክላስ ውስጥ ተሞቀ ቤቴ ታማረ ቤቴ ወጥቼ ልጆቼን ፍልፍል አድርጌ በየሳምንቱ እየታመሙ የምኖረው እዚህ በተረገመ ምክንያት ነውና ብቻ ምንም አይደለም። ቅዱስ ሚካኤል አሁን የተሻለ ነገር አስቦልኝ ተመስገን ነው የሚባለው። አንቺ አይደለም አሁን ተመስገን ነው የምለው፣ ግን ይከብዳል እና ውድ ቤተሰቦቼ የጸሎት አድርጉልኝ፣ በጸሎታችሁ አስቡኝ። በጣም ነው የሚከፋው፣ በጣም ነው የሚከብደው። ሰው ተማረ ተሞቀ ቤቱ ከተደላደለ ቤቱ ወጥቶ አንድ ትውልድ ያለች ቤት ውስጥ መኖር ማለት በጣም ከባድ ነው። ግን ምንም ማረጋቸው በቃ የሆነው ይሄ ነው። በአንድ በተረገመ ሰው ምክንያት ህይወቴን በራሴ ምስቅልቅል አድርጌ የተሻለ ህይወት መኖር እየቻልኩ ግን እንደዚህ ሆኛለሁና እግዚአብሔር ተመስገን። ለሁሉም እግዚአብሔር ይመስገን። ሌላ ምንም አይደለም። ከዚህ የመጣሽው እኮ በዓልን ደስ ብሎሽ እንድትይ ነው እንጂ እኮ ለማልቀስ ቢሆን እኮ ከዛን መጣም ነበር። በሚሞላው ቤቴ እንደሞቀ እንደደመቀ ስራዬም እንደነበረ ልጆቼ ለቤታቸው ሆነው ቢሆን ነበር ደስ ብሎኝ ዓመት በዓልን የማከብረው። ግን እንደዚህ ቤቴ ለብቻው ጭር ብሎ ወላ ሆኖ እንደዚህ ድር አድርቶበት ታገኘው በጣም ነው የሚሰማችሁ። እኔ እዛ አንድ ጠባብ ክላስ ውስጥ ተቆራምጄ ከልጆቼ ጋር ቤቴ ግን እዚህ ማንም ሰው አይኖረውም ይሄውራ በጣም ያሳዝነውና ለማንኛውም አታልቅሽ፣ ቻው ባያቸው። እሺ ቤተሰብ እወዳችኋለሁ። ቻው ቻው።